ባሌ ቺት ባደረገብኝ በአራተኛ አመቱ ፍርድ ቤት ገትሬ ጉድ አደረኩት ትላለች እህታችን። ጋይስ የታሪክ አይኑ በጣም ረዘም ይላል፣ ግን whatever it is ስሙት። አንጀታችሁ እንደዚህ ቂቤ ይጠጣ እንደዚህ ጁስ ነገር ምናምን ጨጓራችሁ ራስ ያረጋችሁ ታሪኩ ራሱ ፓፓያ ጁስ ነው። ቀዝቀዝ ያለ በረዶ ያለበት ፓፓያ ጁስ ታሪክ ስለሆነ አብረን እንስማው ፕሊዝ። yes ጉድ አደረኩት ትላለች። አስቸኳይ ነው በጣም ለውሳኔ 2 ቀን ነው የቀረኝ። ሰኞ ፍርድ ቤት የመጨረሻ ቀጠሮ አለብኝ። እንዴት ነሽ? የኔ ታሪክ እንዴት በቴክስት እንደምጨርሰው አላውቅም፣ ግን እንደምንም ልሞክረው። ከባሌ ጋር የሆነ የግል ድርጅት ተቀጥረን ስንሰራ ነበር የተዋወቅ ነው። ሁለታችንም ተቀራራቢ ደሞዝ ነበር የሚከፈለን። ወደ ትዳር ለመግባት ስናስብ የግል ስራ መጀመር እንዳለብንና ሀገር መቀየር እንዳለብንና እኔ የቅጥሩን ስራ ለማቆም እና አዲሱን ስራ ለማስለመድ ተስማማን። በዛ መሃል እርግዝና ተፈጠረ። የመጀመሪያዬም ስለነበር በጣም ፈተነኝ። እንደምንም እያልኩ ስራውን አስቀጠልኩ። መርጄ ደረሰና እናቴ ጋር ሲሄድ የስራው ባህሪ አራስ ቤት ሆኜ ለመቆጣጠር ስላልተመቸኝ ሰው ቀጥሬ ባለቤቴም ኃላፊነቱን እንዲወስድ አድርጌ ልጄን ክርስትና አስነስቼ ወደ ቤታችን ተመለስኩ። ከዛም እንደ ድሮም ባይሆን ወጣ ገባ እያልኩኝ ስራዬን ቀጠልኩ። ድርጅታችንም እየሰፋ መጣ። እናም ሌላ ቅርንጫፍ ቅርብ የሆነ ሀገር ከፈትንና ባለቤቴ እየተመላለሰ መቆጣጠር ጀመረ። በመሃል ግን ጸባዩ በጣም እየተቀየረ ከኔና ከልጄ በጣም እየራቀ መጣ። በስራ ሰበብ እያለ ሳምንት 20 ቀን እያለ እየቆየ መምጣት ጀመረ። እናም በክፋት አላሰብኩትም። ያው ብዙም ያገዝኩት ስላልሆነ ስራ እየበዛበት እየደከመው ነው ብዬ ማገዝ እንዳለብኝ ወሰንኩ። ከዚያን ግን ያኔ አብረን የገነባነውን ድርጅት መረጃዎቹን፣ የገንዘብ ዝውውር ሁሉ መደበቅ እንዳልቆጣጠር መሞከር ጀመረ። አልፎ ተርፎም ንብረት ሲገዛ በቤተሰቡ ስም ይገዛ ጀመር። ምክንያቱንም ስጠይቀው የባንክ ዕዳ ስላለብን በእኛ መገዛት አይችልም እያለ አሳማኝ ምክንያቶችን ይደረድር ጀመር። በገዛ ድርጅቴም የገንዘብ ነፃነት አጣው። ከባድ ጭቆና ደረሰብኝ። ይባስ ብሎ በእንቅርት ላይ ጆሮ ደግፍ ዕለታት አንድ ቀን በጣም ጠጥቶ መጥቶ ስልኩ ቻርጅ ላይ ባለበት የሴት መልእክት ተላከለት። አብረው አልጋ ይዘው እንደዋሉና ጥሩ ጊዜ እንዳሳለፉ በሰላም እንደገባ ምናምን ነው። ከዛ ምን እንደተሰማኝ እስካሁን አልረሳው። ዋው እንኩልሽ አይኖ ዳት ፊሊንግ እግር ነው የሚቀዘቅዘው። ወይ እንደዚህ አይነት የመካድ ስሜቶች ዋው እንኩልሽ። ተስፋ ቆረጥኩ። የዛን ጊዜ ገና ልጅ ነበርኩ። እንደዚህ ብላ አልሆንኩም። በዚያን በማታ ቤቱን በጠበጥኩት። እሱም ሰክሯል። ደነገጠ። እግሬ ላይ ተደፍቶ ምንም የሚያውቀው ነገር እንደሌለና የተሳሳተ መልእክት እንደሆነ ሊያስረዳኝ ሞከረ። ልጅቷ ጋር ደወልኩ። ጮኩባት። ባለትዳር እንደሆነ አታውቂም አልኳት። ተሳስቼ ነው ለሌላ ሰው የላኩት ነው ምናምን ብላ ቀባጠረች። እሱም ማለት ተገዘተ። እኔ ግን በጣም ተሰበርኩኝ። ፈታለሁ አልኩት። ስለፈልፍ ሳለቅስ አድሬ በጠዋት በጣም ታምሜ ወደ ሆስፒታል ሄጄ ስታከም የ1 ወር ነፍሰ ጡር ነኝ። ሌላ ታሪክ። እናም ምንም አማራጭ አልነበረኝም። እንዳልወጣ ከጋብቻ ቀለበቴ ውጪ ምንም ንብረት አልነበረኝም። ድርጅታችንንም አጨመላልቆታል። ወዴት ነው የሚሄደው? ድጋሚ ቤተሰቦቼ ጋር እየቆሰልኩም ነገሮችን ማስተካከል እንዳለብኝ ወሰንኩኝ። አሁን ስነግርሽ ቀላል ይመስላል፣ ግን የቁሞት ነው። እንደዛም እየሆንኩ ሁለተኛ ልጄን ወለድኩ። ምንም የተለወጠ ነገር የለም። ጭራሽ ባሰ። እኔም ቢያንስ ለመረጃ እንዲሆነኝ ብዬ ድርጅታችን ላይ ሂሳብ ሰራተኛ ብቻ ሆኜ ማገልገል ጀመርኩ። በጣም ትርፋማ ነን። ገቢ ወጪያችንን አያለሁ፣ ግን ምንም እንድነካ እንኳን ፈቃደኛ አልነበረም። ሁሉንም ነገር ራሱ መቆጣጠር ነበር የሚፈልገው። ተናግሬ የት ልገባ? በጣም ኃይለኛ ሆነብኝ። በተደጋጋሚ እንድናወራ ሞከርኩ። እሱ ግን እኔ ያልኩት ብቻ ይሁን ነው የሚለው። በዚያ መልኩ እያለ ሁለተኛ ልጅ 9 ወር ሲሆናት ሌላ ዱብዳ ሰማሁ። በተጨባጭ ከሆነች ሴት ጋር ለረጅም ጊዜ እየማገጠብኝ እንደሆነ ደረስኩበት። ተጨማሪ ሞት። አበድኩ፣ ሰከርኩ። አወራሁት። የተወሰነውን አመነ። ተንፈራፍሮ ለመነኝ። አትፍቺኝ፣ ራሴን አጠፋለሁ አለ። በአሁኑ ግን የበለጠ ጠነከርኩ። ቁስሌን እንደምንም ችዬ አላማዬን ማሳካት። ቢያንስ ኢኮኖሚካሊ ደልቶኝ እንኳን ቢሆን ምን አለበት? በገዛ ድርጅታችን 25 በላይ ሰራተኛ ቀጥረን እያስተዳደርን፣ እኔ ግን አስቤዛ እንኳን አልቀሼ የሚሰጠኝ ቀን ይበዛል። ያንን ሁሉ ስሰቃይ ቤተሰቦቻችን ምንም የሚያውቁት ነገር የለም። ምክንያቱም በሰዓቱ ከፈጣሪ በቀር ማንም የሚረዳኝ የለም። የተሰበረ ጥቁር ልቤን ይዤ ወደ ስራ በደንብ መውጣት ስጀምር ደግሞ የሚሰማው የሚታየው ብዛቱ። ጆሮ ለባለቤቱ ባዳ ነው የሚባለው እውነት ነው። በየቦታው የቅምጦቹ ብዛት። ለካ እንደዚህም ይቻላል። የበሰበሰ ዝናብ አይፈራም። ወደ እምነቴ ጠንክሬ ልጆቼን እያሳደግኩ ወደፊት
እና ልጅነቴን ሰውቼ የሰራሁትን የልጅነቴ ተስፋ ማንም ሴት መታ ትብላው ብዬ ከሴቶች የተረፈውን መሰብሰብ ጀመርኩ። ቃሪን የያዘ ምን ያፍራል? እየበሰልኩም ነገሮች ጥሩ እየሆኑልኝ መጡ። እሱም የቺቲንግ እና የስራ አድማሱን አሰፋ። ሲደክመው አንዱን ድርጅት ተወት ሲያደርግልኝ ለኔና ለልጆቼ የሚሆነኝን የተወሰነ ነገር ማስተካከል ጀመርኩኝ። በመጠኑ ተሳካልኝ። ልጆቼም ትንሽ አደጉልኝ። የሆነ ቀን በትንሽ ጸብ ነገሮቹን በራሱ እጅ አሰፋቸው። ሁልጊዜ ዝም ስለምለው አናቴ ላይ ወጥቶ ነበር። እኔም ነገሮችን በደንብ አስተካክዬ ነበርና ለመውጣት ያሰብኩበት ቀን ያ ባይሆንም ፈጣሪ ያሰበልኝ ማምለጫዬ ቀን እሷ ነበረችና ልጆቼን ይዤ ንብረቶቼን አንድ ሳይቀር አሳግጄ ላለመለስ ጥዬው ወጣሁ። ያን ቀን ለዓመታት የበሰልኩበት የልፋቴን ፍሬ የማይበት ቀን ነበር። መውጣቴን ሲሰማ ጭራሽ እንዴት ተደፈርኩ እገላታለሁ አለ። ሸለለ፣ ፎከረ። ግን እኔ እህታችሁ መሰረቴ ጠንካራ ስለነበር በስልት አስኬድኩት። የፍርድ ቤት መጥሪያ ሲደርሰው ቀዘቀዘ። ያደረግኩት ነገር ሁሉ ያቺ ጅሏ ንብረቷን በየሰው ስም ሲሆን ዝም የምትለዋ ቺት ሲደረግባት እያየች እየሰማች አንጀቷ እያረረ የራሷን ክፍተት ለመሙላት ምንም ቢፈጠር ቤቷን አሙቃ ልጆቿን ሰብስባ የምትቀመጠው ሚስቱ ማድረጓን ማመን አቃተው። ከዚያም ቀጥታ ወደ ተለመደው የአዞ እንባ ልመና ገባ። አፈር እየላሰ ሲያሻው በድጋሚ እየዛተ ጠበቃ ዳኛን ለማታለል እየሞከረ ሲያቅተው ደግሞ ዘመድ አዝማዱ እግር እየተደፋ አንድ እድል ትስጠኝ ሁሉንም ነገር ላስተካክል እያለ ይገኛል። ምክንያቱም ንብረቱ ታግዶበታል። መቼስ ከዚህ በኋላ ለበቀል ነው የሚፈልገኝ። እኔም ለጊዜው ያንን የተንጣለለ ቤቴን እና ድርጅቴን ትቼ የንብረት ክፍፍሉ እስከሚወሰንልኝ እሱ በሚቆርጥልኝ ገንዘብ ከነልጆቼ በጥሩ ሁኔታ እየኖርን ነው። የመጨረሻ የፍርድ ቤት ቀጠሮዬ በጣም ቀርቧል። ለባሌ ምንም የቀረኝ ፍቅር የለኝም። ልጅነቴን፣ እድሜን፣ ህይወቴን፣ ተስፋዬን፣ እምነቴን ቀርጥፎ በልቶብኛል። እኔም ለፍተን በሰራነው ቤት በገዛናቸው መኪናዎች ልጆቼን አንቀባርሬ ከአባታቸው ጋር ለማሳደግ ብዙ ሞክሬ ነበር፣ አልሆነልኝም። ፍኖትዬ በጣም እንዳበዛው ታውቃለሁ፣ ግን በተቻለኝ መጠን ለማሳጠር ሞክሬያለሁ። ግን እንደውም ብዙ ነገር ትቼ ነው ይሄን የ9 ዓመት የትዳር ታሪኬን በጥቂት ነው በተመሳሳይ ህይወት ወይንም ከኔ በባሰ ህይወት ውስጥ እያለፉ ላሉ ውድ ሴት እህቶቼ መማሪያ ይሆናል ብዬ ነው። እና ሴቶች በትዳር ውስጥ መቼም ጠብቀን የማናውቀው ዱብዳ የሆነ በህይወታችን ከደረሰብን ሁሉ ፈጽሞ የከፋ ችግር ሊያጋጥመን ይችላል። ግን በተቻለን መጠን በስሜታዊነት የማይሆን የውሳኔ ከመወሰን ይልቅ እንደምንም በጸሎት መበርታት እና የተሻለ ለነገ የሚሆን በብልሃት የተሞላ ውሳኔ ለመወሰን መሞከር የተሻለ ነው። ደግሞም እንችላለን። የኔ ብርቱ የሀገሬ ልጆች፣ ከሁሉም በፊት የኛ ሰላምና ጤና መቅደም አለበት። እኛ ደህና ስንሆን ነው ሁሉንም ማየትም መኖርም የምንችለው። እናም በያላችሁበት ፈጣሪ ድረስላችሁ፣ በርቱልኝ። ደግሞም እንችላለን በይልኝ። እናም የእናንተ ኮሜንት ከችሎት በፊት ለመስማት ስለፈለኩ ነው። ፍኖትዬ ፈጣሪ ያክብርልን ትላለች። በእናትሽ እንደው ከዚህ የረዘመ የለ። ይሄ ከማስተማር አልፎ አንጀት የሚያርስ ታሪክ ሆነ። የኔ ፍቅር ቆንጆ አርጌ ጠንቀቅ አርጌ አቀርባለሁ። ኮሜንት ሴክሽን ላይ መታችሁ ጀግና የኔም ቤት ክበሪልኝ፣ ቆንጆ ነው ኖሪልኝ፣ ወርቅ ያልበስሽ እያላችሁ መታችሁ አጨብጭቡላት። ሲሰራላት ይኸውላችሁ እንዲህ በጦር ልቧን በጦር እያደማ በሻሞላ yoga የኖረውን ባለጌ ቀላል የቅምጦች ጌታ እንዲህ ባናቱ ተክለው ስትሄድ አንቺ ተረሷል ጋይስ ቢያስብል ታሪክ ስለሆነ ኮሜንት ሴክሽን ላይ እየመጣችሁ የኔ ፍቅር we love you በሉልኝ በእናታችሁ baby girl love girl image ና ጋይስ ፊትሽ ሰሞኑ በጣም እየጠራ ነው። እዚህ ጋር የነበረብሽ ጥቁር ነገሮች እነዚህ ይሄ ምንድናቸው? ይሄ ምንድነው? ኦፕን ፖር ይሄ ቀደድ ከፈት የሚሉት ነገሮች እነሱ ነገሮች እንዴት እየጸዱ መጡ፣ እንዴት እያማርሽ መጣሽ የሚሉት ነገር አዳምስ ፓቪሊዮን ሳር ቤት አንደኛ ፎቅ ላይ ሂዱ። በቃ የፊት ቆዳ ችግር ያለብኝ ብላችሁ የምታስቡ ሰዎች ሁሉ እንደገና ደግሞ ይሄ ሄር ሪሙቫል ምናምን በቃ በጥሩ ሁኔታ በጽድት ባለ ሁኔታ በተማሩ ክሊኒካሊ ፕሩቭን በሆኑ ነገሮች ብትሰሩ ይሻላችኋልና H&W ስኪን ኬር ሂዱ ጋይስ፣ ቼክ them out። ካፕሽን ላይ አካውንታቸውን አስቀምጥላችኋለሁኝ። they're the best። በጣም ማሪያት ያለባችሁ ብጉር በቃ ኤኒ ካይንድ ኦፍ የቆዳ ችግር ያለባችሁ ሰዎች ወንዶችም ሆናችሁ ሴቶች go check them out። በጣም ይለያሉ። 0921 54 74 46 ላይ ደውሉላቸው። H&W ስኪን ኬር